ሰላም ጤና ይስጥልኝ። ዶክተር ሳሮና ቺቭ ነኝ። በዛሬ ቪዲዮአችን እንደ ሀገር ውስጥ አሉ የተባሉ የአጥንት ቀዶ ሕክምና ሐኪሞችን በዝርዝር የምናይ ይሆናል። የአጥንት ቀዶ ሕክምና በምንልበት ጊዜ የሚያጠቃልሏቸው የሕክምና አይነቶች ምንድን ናቸው ስንል የመጀመሪያው የተለያዩ የመገጣጠሚያ ህመሞች፣ ስብራቶች፣ ከስፖርት ጋር የተያያዙ ጉዳቶች፣ አርትራይተስ፣ እነዚህ ያው ሀገራችን ኢትዮጵያ ውስጥ ኮመን የተባሉ ችግሮች ናቸው። ከዚህ በተጨማሪ ሞር ኮምፕሊኬትድ የሆኑ ሪፕሌስመንት የመገጣጠሚያ ቅየራ የሚያስፈልጋቸው እንዲሁም ደግሞ ቦን ቲዩመሮች ካሉ ከኢትዮጵያ ሪፈር ተደርገው ወደ ህንድ ሀገር መሄድ ሊያስፈልግዎት ይችላል። ስለዚህ ህንድ ሀገር ውስጥ አሉ የተባሉ ቤስት የተባሉ ኦርቶፔዲክ ሰርጅኖችን በዚህ ቪዲዮ በዝርዝር የምናይ ይሆናል ማለት ነው። በመጀመሪያ የምናየው ዶክተር ራጀሽ ማልሆትራን ነው። ህንድ ሀገር ውስጥ አሉ ከሚባሉ ቤስት ኦርቶፔዲክ ሰርጅኖች ውስጥ በዋነኝነት የሚጠቀስ ነው። በጆይንት ሪፕሌስመንት ሰርጀሪ እና በኦርቶፔዲክ ሰርጀሪ ውስጥ በዋነኝነት የሚጠቀስ ደልሂ ውስጥ ያለ ሐኪም ነው ማለት ነው። ከ30 ዓመት በላይ ኤክስፔሪየንስ አለው በዚህ ሙያ ውስጥ። እስከዛሬ ከሰራቸው ሰርጀሪዎች ውስጥ ኮምፕሌክስ የሚባሉ የዳሌና የጉልበት መገጣጠሚያ ቅየራ ሰርጀሪዎችን ሰርቷል። ከዛ በተጨማሪ ደግሞ በሾልደር እና ሃንድ ሰርጀሪዎች ላይ እንዲሁም ደግሞ የተለያዩ አርትሮስኮፒክ ሰርጀሪዎችን ፕሮሲጀሮችን ሰርቷል። የሴል ሪኮንስትራክሽኖችን እንዲሁም ደግሞ ከስፖርት ጋር ተያይዞ የሚመጡ ጉዳቶችን ፊክስ አድርጓል ማለት ነው። ከዛ በተጨማሪ ደግሞ ፈንክሽናል የሆኑ ካዳቫሪክ ቦን ባንኮችን ናቪጌት በማድረግ ህንድ ሀገር ውስጥ የሚታወቅ ሐኪም ነው። ስለዚህ ዶክተር ራጀሽን ማግኘት የምትፈልጉ ሰዎች ካላችሁ ታች ላይ ባለው ስልክ አፖይንት ማድረግ ትችላላችሁ። በቀጣይ የምናየው ዶክተር አኒል አሮራን ነው። ህንድ ሀገር ውስጥ ከሚገኙ ቤስት የተባሉ ኦርቶፔዲክ ሰርጅኖች ውስጥ በዋነኝነት የሚጠቀስ ሲሆን ከ38 ዓመት በላይ ኤክስፔሪየንስ ያለው ከ12,000 በላይ የጆይንት ሪፕሌስመንት ሰርጀሪዎችን በመስራት የሚታወቅ ነው። ከዛ በተጨማሪ ደግሞ ኮምፕሌክስ እና ሪቪዥን የጉልበትና የዳሌ መገጣጠሚያ ቅየራ ሰርጀሪዎችን ሰርቷል። ኢንተርናሽናል የሚታወቅበት ነገር ቢኖር ደግሞ ሮቦቲክ የሆኑ ቶታል ኒ እና ሂፕ ሪፕሌስመንት ሰርጀሪዎችን በዓለም ዙሪያ በመስራት ይታወቃል። ይህን ዶክተር ማግኘት የምትፈልጉ ሰዎች ካላችሁ ታች ላይ ባለው ስልክ ኮንታክት ማድረግ ይችላሉ። በሶስተኝነት የምናየው ዶክተር ራኬሽ ማጃኒ ሲሆን ህንድ ሀገር ውስጥ ኤክስፔሪየንስድ እና ብዙ ዓመት ልምድ ያላቸው ከሚባሉ ኦርቶፔዲክ ሰርጅኖች ውስጥ በዋነኝነት የሚጠቀስ ነው። ከ35 ዓመት በላይ ኤክስፔሪየንስ አለው። በዋነኝነት የሚታወቀው ደግሞ በጉልበት በዳሌ እንዲሁም ደግሞ በተለያዩ በእጅ ሰርጀሪዎችን በመስራት ከዛም በተጨማሪ ደግሞ ሞደርን ቴክኖሎጂዎቹ ከሚኒማል ኢንቬሲቭ የሆኑ ፕሮሲጀሮችን በመስራት እንዲሁም ደግሞ አርትሮስኮፒ በመስራት የሚታወቅ ታዋቂ እና ዝነኛ ሐኪም ነው። ማግኘት የሚፈልጉ ሰዎች ካላችሁ ታች ላይ ባለው ስልክ ኮንታክት ማድረግ ይችላሉ። ይህነት የምናየው ዶክተር ፑኔት ጊርዳር ሲሆን ህንድ ሀገር ውስጥ አሉ ከተባሉ ስፓይን ሰርጅኖች ውስጥ በዋነኝነት የሚጠቀስ ነው። ከ1 ዓመት በላይ ኤክስፔሪየንስ ያለው ነው። እስከዛሬ ከ10,000 በላይ የሆኑ ስፓይን ሰርጀሪዎችን ሰርቷል። ስፔሻላይዝ ካደረገበት በዋነኝነት የሚታወቀው ደግሞ ከአንገት ጋርና ከጀርባ ጋር ተያይዞ የሚመጡ ህመሞችን በማስታገስ ይታወቃል። አሁን ከረንትሊ በኢንስቲትዩት ኦፍ ደልሂ ውስጥ በቫይስ ቼርማንነት እና በሄድ ኦፍ ኦርቶስፓይን ሰርጅንነት እየሰራ ይገኛል። ይህን ዶክተር ማግኘት የምትፈልጉ ሰዎች ካላችሁ ታች ላይ ባለው ስልክ ቡክ ማድረግ ትችላላችሁ። በመጨረሻ የምናየው ዶክተር ራሚት ማጃኒ ሲሆን ህንድ ሀገር ውስጥ አሉ ከተባሉ ኦርቶፔዲክ ሰርጅኖች ውስጥ በዋነኝነት የሚጠቀስ እንዲሁም ደግሞ የተለያዩ የመገጣጠሚያ ቅየራ ሰርጀሪዎችን በመስራት የሚታወቅ ሐኪም ነው። በዚህ በሙያ ዘርፍ ከ27 ዓመት በላይ ኤክስፔሪየንስ ያለው ሲሆን አሁን ደግሞ ከረንትሊ ስፔሻላይዝ ያደረገው በሮቦቲክ ኒ ሂፕ እንዲሁም ደግሞ ፓርሻል የጉልበት መገጣጠሚያ ቅየራዎችን በመስራት ነው። ከ18,000 በላይ የሚሆኑ የመገጣጠሚያ ቅየራዎችን ሰርቷል። ከእነዚህ ውስጥ ደግሞ ከ1,500 በላይ የሚሆኑ ሮቦቲክ የሆኑ ፕሮሲጀሮችን ሰርቷል። በዋነኝነት የሚታወቀው የተለያዩ በጆይንት ሪፕሌስመንት ሰርጀሪዎችን በቴክኖሎጂ በመጠቀም ሲሆን ከህንድ ሀገር ውስጥ የሚታወቁ የተባሉ ሐኪሞች ውስጥ በዋነኝነት የሚጠቀስ ነው። ይህን ዶክተር ማግኘት የምትፈልጉ ሰዎች ካላችሁ ታች ላይ ባለው ስልክ ኮንታክት ማድረግ ይችላሉ። ከላይ እንደጠቀስኩት የአጥንትና መገጣጠሚያ ችግሮች ኢትዮጵያ ውስጥ አሉ ከተባሉ በዋነኝነት የሚጠቀሱ ችግሮች ናቸው። ስለዚህ ከኢትዮጵያ ሪፈር ተደርገው ወደ ውጭ መታከም አለብዎ ከተባሉ ከላይ የጠቀስኳቸውን ሐኪሞች ኮንታክት ማድረግ ይችላሉ። ስለዚህ ይህ ቪዲዮ ጠቃሚና አስፈላጊ ነው ብላችሁ ካሰባችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እናመሰግናለን።